አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኔ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህም ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅር እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዶ? ሰባቱ መብራቶች እስቲ እጃችሁን ከፍ አድርጉና ለእመቤታችን የ15 ዓመት ባንቺ ላይ ሲፈጽም እንግዳ ስራትን ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተዋሃዱ ገባሪና ግብር። እስቲ ድምፃችሁ ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅር እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ረታችን ጸባ ለእመቤታችን ክብር። የ15 ዓመት አንቺ ላይ ሲወሰን እንግዳ ስራት ፍሽ ነው እንዴት ቢያከብርሽ ትናንትናን ዛሬ የሚያገናኝብሽ ምልዓትና ወሰን ግዝበትና ርቀት ባንቺ ተዋሃዶ ፈጣሪና ፍጥረት። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት ወዴት ተዘጋጁ? ሰባቱ መብራቶች ወዴት ተጋረዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። እንዴት ቢመርጥሽ ነው እንዴት ቢያከብርሽም ትናንትና ዛሬን ያገናኘብሽም ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህም ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅር እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ወዴት ተዘጋጁ? ታናሽ ሙሽራ ነሽ የ15 ዓመት እንግዳ ስራት ሚስጥር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሠዊያው ቀኝ ከልጅሽም ሊደርስ። ስለዚህ አቅቶት ወደውት ይመለሳል መልካ ውዳሴሽን ባድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዶ? ሰባቱ መብራቶች ወዴት ተሰናዱ? የ15 ዓመት እንግዳ ስራት ምስጉን ነህ አንተ እስከ ዘላለም። ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል። ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም መድኃኔዓለም
እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም